ሰላም ዩቲዩብ ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሻለሁ። ያለሁት ናዝሬት አዳማ ላይ ነው የምገኘው ጋይስ። በፊትም ቆንጆ ነች፣ አሁንም እንደዛው። አባቴ ሁለት ልጅ ታጋጨን ነው። ዛሬ እንግዲህ በውቢቷ አዳማ ሀገራችን ከዚህ በፊት በፔንሸራ ቪዲዮ እንዳሳየዋችሁ ዛሬ ቦታው ላይ 11 ቀበሌ አለ የሚባል እና እዛ ሄደን ማሳያችሁ ምንድነው ድንቹን ነው። እና አዳማ በአሁን ሰዓት በጣም አምሮባታል። በጣም ብዙ የተቀየሩ ነገሮች አሉ። በጃኒ ቪዲዮ በኤፍጂ ራሱ አሳይቶ ነበር እና አሚቲ ማሳይቶ ነበር የአዳማን ገጽታ። አሁን ላይ በጣም ብዙ ነገሮቿ ተቀያይሯል። እሷን ዞር ዞር እያለን አብረን እናያለን። አብራችሁኝ ሁኑ። አሚቲ ያለ ከኔ ጋር እንዲሁም ደግሞ ናቲም አለ፣ እንግዳ አለኝ። ካሜራማን አሚቲ ነው። ተከታተሉኝ። በጣም ነው የምወዳችሁ። ያዘው ላይክ፣ ሼር፣ ሰብስክራይብ እያደረግን ያዘው አላ ጋይስ እሺ ጉዞ ወደ እንላለን። አረ ምንድነው በእናታችሁ እኔ ዋትስአፕ ላይ የደወሉ ግራ አጋቡኝ የማላቃቸው ሰዎች። ምንድነው ወይስ አንዴ ላንሳው እስኪ። ሄሎ አቤት ማን ልበል አባቴ? አራስ ግሩፕ ላይ አስገብታችሁኝ ነው አባቴ። እኔ ማንንም ጋር አልደውልም። ባካችሁ ከቻላችሁ አስወጡኝ አባቴ። እሺ ነው እሺ ደውሎልኝ ተደውሎ ነበር ይለኛል። እኔ እኮ ዋትስአፕ አልገባውም። ጋይስ ወደ ቪዲዮአችን እናምራ። አዲስ አበባ መኪና እዚህ መኪና ለንዱኛ ሀብታም ሆነ አብሪሽ ያልታወቅበት ሀብታም አይገርምም? ሳይታወቅብኝ ዳንጎቴ አርሰናልን ገዛው። ደግሞ በዚህ አጋጣሚ እንትን አለና ነገራቸው የምንሰራው የቲክቶክ ቪዲዮ አለ። አንዳው የቲክቶክ ቪዲዮ ልንሰራ ነው። ከዛ በኋላ ወደ እንዳልኳችሁ ትንሽ ከተማውን ሾፍ እናደርግና ወደ 11 ቀበሌ ነው የምንሄደው። የሚጣፍጥ ድንች አላቸው። የድንች አድናቂ ነን እና ጋይስ እንዳልኳችሁ ማለት ነው አዲሲቷ ናዝሬት በጣም በቃ በሚገርም ሁኔታ ነው ያለችው አልኳችሁ። ይሁን እዚህ ጋር በፊት የምታውቁት አዩብ ሆቴል የድሮ የጥንት ነው። ብዙ ጊዜ የጃኒ ቪዲዮ ላይ አሚቲም አሳይቶ ነበር እንደምታዩት። ላይ መሀል ላይ በፊት የምታዩት ነገር በጠቅላላ ተነስቶ ይኸውላችሁ ጋይስ። እና እዚህ ጋር በፊት ቢኤም የሚባል የጥንት ካፍቴሪያ ነበረ፣ ሱቆች ነበሩ። በቃ ብድግድግ ብለዋል እዚህ ጋር እንደምታዩአችሁ በጠቅላላ። እና አስፋልቱ ይሄን ይመስላል። ዋርካ እዚህ ጋር አለ ጋይስ። እና ቤተሰብ አዲስቷ ናዝሬት ይሄን ትመስላለች። አማኒ እቺት ትመስላለች። አገራችን ተወሰኛ ታቻል ሹፌሮች ነው ይርካለት ባላ ሹፌር ናታ ትባላለች። አባቴ ሁለት እጅ ምንድነው የምለቀው? ታጋጨን ነው እንዴ? እዚህ ጋር አለ እኔ እግዚአብሔር ጀርመን ሆቴል ነው። በፊት በአጥር ነበር። አንተ ውድ ነበር ከፍዬ ገብቻለሁ። እና ናዝሬት አዳማ አገራችን በፊት እንደምታዩት እንዳልኳችሁ መሀል ላይ የሚያዋስን እንትን ነበር፣ የአትክልት ኤሪያ ነበርና ወጥ አስፋልት ሆኗል። ሰፊ ሆነ። ግን በደንብ ማታ ላይ ያምራል። አላለቀም። ስላላለቀ ነው ገና እኮ ይሰራል። ይሰራል። አዲስ አበባ የለም እንደዚህ ቢጫ እንዳለ ይሰራል። ይሄ ክፍት ነው በቃ ማለት ነው። በቃ ክፍት ነው ግን መስመር አለው። በመስመሩ ጥግ ሄደ ነው እንጂ የሚዞረው በላዩ ላይ መስመር ላይ ከዞር ቅጣት ይኖራል። ኦኬ እነኚህ የተነሱበት ምልክት ይደረግባቸዋል። ወደ አውራ ጎዳና ነው የምንሄደው። የቲክታክ ዳንስ አለ። እሱን ዳንስ ትንሽ ወረክ እናደርግና ትንሽ እንንቀሳቀስና ምን አሳያችኋለሁ መሰላችሁ? ቀደም እንደነገርኳችሁ 11 ቀበሌ የሚገኘውን ፔንሸራ የሚባለውን በቃ እንደ ድሬዳዋ አይነት ጣም ያለውን ድንች እንበላለን ማለት ነው ጋይስ። በዚህ ነው አውራ ጎዳና ነው። አውራ ጎዳና ወይ ተባለ። አውራ ጎዳና እዛ ሞጫ አዳማ ሞጫ አታውቅም እንዴ? አይደለም አውራ ጎዳና ነው ሲባል ይሄ አሁን አዲስ ሆኖ ይለ እዚህ ጋር አታውቅም እንዴ? አላውቅም። በቃ እየኖረ ያለው የልጅ ነው ወይስ አይደለም? ይሄ እንዴ አታ እግዚአብሔር አስገረመኝ። አይደለም አዳማ ላይ ምንም አይነት ዳንስ ደንሽ አላውቅም ማለቴ የቲክቶክ ቪዲዮ ማለት ነውና ዛሬ እንሰራለን ማለት ነው።
ትደንሳለህ ይደነሳል። ናቲም አለች አማኒም እንደንሳለን። ታውቃለህ አማኒ የመጀመሪያ ቪዲዮ መሆኑ አዳማ ላይ ማለት ነው። የቲክቶክ ዳንስ ደንሼ አላውቅም ማለት ነው። አዲስ አበባ ነው የጀመርኩት። ያው እዚህ ጋር ዳንሰኞች አሉ እየሰራ ቢሆን ኖሮ እነሱ ጋር ደግሞ ይሄ ሆቴል አስፈቀደናቸው የሚተርላ ነበር ለዳንስ ማለት ነው። ዳንስ ልናስጀምር ትሬኒንግ በለው የድሮ ዳንሰኞች ስብስብ ተራ ቪው ያበደ ነው። እግዚአብሔር ቪው ያበደ ነው። እንግዲህ ሀገራችን በዚህ መልኩ ነው የተቀየረችው። በነገራችን ላይ አዳማ ከመጣችሁ በጣም ረጅም ጊዜ የሆናችሁ ሰዎች በጣም ተቀይሯል። ለኔ ራሱ አዲስ ነው የሆነብኝ። ምክንያቱም በፊት የምናውቃቸው እያንዳንዱ ቦታዎች በአሁን ላይ ታድሰው ፈርሰው በቃ አምሮባቸዋል። የሚገርም ነው። ይሁት በእናታችሁ ይሄ ወንጂ ማዞሪያ ይባላል አሁን ያለውበት ቦታ ማለት ነው። ቀጥታ አውራ ጎዳናን የሚይዘው መንገድ ነው። 3 1 2 ሳብ ምትት ገጭ 1 2 1 2 ታ ብትት 1 2 ታ ቀላል ነው። እሺ ቀላል ነው። ማን ነው የጠፋበት? በቃ እሺ ከዚህ ጋር እንግባው። ይመጣል ጋይስ ይመጣል። እሺ ቀለል አድርጉት ቤተሰብ። በስተመጨረሻ ጨርሰናል፣ ተቀርጸን ምናምን ያው መሽቶብናል። አሁን ወደ ዲኒቻችን እንሄዳለን ጋይስ። አሁን ሰዓቱ ነው እንዳልኳችሁ ከዚህ በፊት እንደነገርኳችሁ ከ11 ሰዓት በኋላ ነው ብዙ ጊዜ የሚሰራውና አሁን ነው ሰዓቱ ማለት ነው። ወደዛ እንሄዳለን። እዚህ ጋር ጓደኞች እንዳለ ደክሟቸዋል። አሚቲም ናቲም ድክም ብሏቸዋል። አላ እንዳልኳችሁ ያት በማታ ናዝሬት አዳማችን ይላል። እንደዚህ ይሄን ትመስላለች። ወደዛ ደግሞ በጣም ነው የምታምረው። አማኒ እንዴ ነበር ድካማ ሌላ ታሪክ ይሞቃልና እኔ ሌዘር ነው ያደረኩት። አማኒ ጥቁር ነው ያደረገው እንደምታዩት እና ትንሽ አርካሚ ነው። አሁን ወደ ኮንዲሽናችን ነው የምንገባው ጋይስ። ኮንዲሽናችን ዲንሽ ነው የምንበላ። ፔንቸራችን የድሬዳዋ ቫይብ ነው ያለው ወደዛ ታውቃለህ። እና ወደዛ ሄደን አሪፍ ቦታ ነው። ሃኒ አካባቢ 11 ቀበሌ መኪና አለ። ባለ መኪና አይዞ ባለ መኪና ሹፌር ወይ አትልምን። ለማንኛውም ጋይስ ወደዛ ይሄድን አሳያችኋለን። አቤት ሀገራችንን ጋይስ ወደ ጉዟችን ወንጂ ማዞሪያ ይባላል። ፋሚሊ ወንጂ ማዞሪያ በስማ አቤት አዳማ በማታ ሁሉ ጊዜ በፊትም ቆንጆ ነች፣ አሁንም እንደዛው ይዋት። እስኪ እግዚአብሔር ይዋት። ጨለማ ነው መኪና ውስጥ አይታያችሁም እንጂ አሳያችሁ ደስ ይለኝ ነበረ። አላ ጋይስ አሁን ወደ ፍራንኮ እየደረስን ነው በማታ። አቤት ውቢቷ ፍራንኮ ገና እኮ ይተስተካከለ ክብ ያሽ ነው አይደል? ገና እየታደሰ ነው። ገና አሁን እኮ የአስፋልት ማስፋት ላይ ነው። ልማት ላይ አይደል? ልማት ላይ ደምበላ አቤት እዚህ ጋር ታዋቂ አንተ ክፍለ ሀገር የሚመስለው እግዚአብሔር ታዋቂ አንተ ካፌ ረጅም ዓመት የቆየተ ካፌ ቢኤም ነበር ቅድም ያሳዩዋችሁ ማለት ነው። ቢኤም ይባላል እና አሁን የፓርኪንግ ቦታ ነው የሚሆነው ይሄ አካባቢ ማለት ነው። ኦፕን ነው በቃ ኦፕን ማለት ነው። ፏ ብላለች። አማኒ እንዴት ነው 11 ቀበሌ ከበላ ምን ያክል ጊዜ ሆነ? ኧረ በጣም ረጅም ጊዜ በኢየሱስ በጣም ረጅም ጊዜ ሆነኛል። ትክክለኛ ፔጅ ለምሳሌ በግምት ኧረ በጣም ብዙ ነው። በቃ ከዚህ እንደ ሲጀመር እዚህ ሆኜ ራሱ በልቼ አላውቅም። እዚህ ለመጨረሻ የበላሁት እንደውም ትሬኒንግ በማሰራ ሰዓት ከማን ጋር ነው የበላ ነው? አዎ ካንተ ጋር አይደለም። የእናንተ ሰፈሩ ነው የበላሁት። በቃ እኔ በጣም ቆይቻለሁ። የእናንተ ሰፈሩ ያ ማለት የኛ ሰፈሩ ያኔ ትሬኒንግ በምሰራ ሰዓት በቃ እዛ ምናምን ነገር እንበላ ነበር ያኔ ማለት ነው ጋይስ። እዛን ይበላል ያኔ ከትሬኒንግ መልስ በጣም በቃ ስለሚመቸን ዲኒሽ ደግሞ በጣም አሪፍ ነገር ነው። በቃ በጣም ደስ ይላል። የሱ በላ ቀን ዝም ብለህ ሁሌ ብትበላ አንድ ወር በልተህ ብታየው ለውጥን ታያለህ። ሰውነት ደንደን ብሎ
አሁን ደግሞ ማለት ነው ከድሬዳዋ ወይም ደግሞ ሀረር ጋር ቫይቡ የሚመሳሰልበት ቦታ ነው የምንሄደው። ሃኒ ይባላል። ያው የአዳማ ልጆች በጣም ነው የሚያውቁት። እዛ አካባቢ ላይ ሞቅ ደመቅ ሸብረቅ ያለ አካባቢ ነውና ይሄ ነገር ወደዛ አካባቢ ይገኛል ብዙ ጊዜ ማለት ነው። ድንች ብቻ አይደለም። አሁን እኔ ባለፈው ቤት እንደሰራሁት ድንች ብቻ አይደለም፣ ብዙ ነገር አለው። ይሄ ንፍሮ አለው፣ ባቄላ አይደል፣ ቦሎቄ ነው፣ ቦሎቄ አለው፣ ሰላጣ ናታ ምን ሌላስ ድንች፣ ቦሎቄ፣ ሰላጣ በእንጀራ በዳቦ በአምባሻ በቃ ምን አለፋችሁ ብቻ እዛው ደርሰን በደንብ ነው የበላን ምናምን የምናሳያችሁ። እዚህ ጋር ደግሞ ፖስታ ቤት ነው ጋይስ። ይሄ ፖስታ ቤት ይባላል። ፖስታ ቤት ራሱ ተቀይሯል። አዲሱ የአዳማው ስካይላይት ይሄ ይኸውላችሁ ስካይላይትን ነው የምታውቁት እዛ። ይሄ ደግሞ የአዳማው ስካይላይት ነው። እዚያም ዛፏ አለች። እስማ ፖስታ ቤት እንደዚህ ኦፕን ሆኖ አያውቅም። እግዚአብሔር ክፍት ያለ ነው። እዩት፣ አያምርም? እንዲህ ነው እንግዲህ ጋይስ። እዚህን ያክል ነው በጣም የተለወጠችው የተቀየረችው። አብሶ ከዚህ በፊት እንዳሳየናችሁ በጃኒ ቪዲዮ ላይ እኔ አማኒ ምናምን ያወራንበት ምንድነው አንተ ይሄ ደግሞ መች ነው የተሰራው ናታ? እዚህ ጋር የሆነ ታዋቂ እንትን ቤት ነበር፣ አሳ ቤት ነበር። ኦ የአሳ ቤቱ ነው እንዴ? ይሄ አሳ ቤቱ አሳ ቤቱ ኦፕን ነው፣ በቃ መንገድ ነው። ይሄ ይኸውላችሁ ይሄ ታጠረው የለም ይሄ የምታዩት መስቀል አደባባይ ያኔ እኛ ትሬኒንግ የምንሰራበት ነበር። ዳንስ የምንሰራው እዚህ ነበር ፋሚሊ እና አሁን እዩት። በለው በስማም ሰፍቷል። በጣም ነው የሰፋው። በማታ ነው እየቀረጽን ያለ ነው። ጨለማ ነው እንዳይደብራችሁ። ካልሆነ ባትሪ እናብራለን። ቆይ ስልኬን ላብረዋ። እናብራለን ቆይተን ችግር የለውም። ከኋላማ ከሆነ እንትን ይላል። እንደዚህ ነገር ዋው። ይሄ ደግሞ ማርያም ሰፈር ይባላል። የቤተ ክርስቲያኗ ማለት ነው። ይሄ ሱቆቹ የቤተ ክርስቲያኑ ነው። የቤተ ክርስቲያኑ ሱቅ ነው። በስመ አብ አንተ በጣም ነው ያማረበት። እዚህ ድረስ ነው የተሰራው እያንዳንዱ ነገር። ይሁት አስቡት። ከመሃል ከተማ ከጫፍ ከተማ አውራ ጎዳና የሚባል አለ ከላይ ጀምሮ እዚህ ድረስ እንግዲህ በጣም ረጅም መንገድ ነው። እንደምታዩት በቃ አስፋልቱ ወጥ ሆኗል ማለት ነው። ወጥ ያሰላም ገና እየተሰራ ነው ጋይስ፣ እየተሰራ ነው። ሲያልቅ ደግሞ ምን ያክል ይሄ ያው እዚህ ጋር ምናምን ነገር ብዙ ነገር ይሸጥ ነበር። በጣም ብዙ ነገር ሃኒ ሰፈር ነው። በኢየሱስ ስም ሌላ ሃኒ ሰፈር ባዱ ሃኒ ኬክ ቤት የሚባለው ሳለ ይሄ ሃኒ ኬክ ቤት ረረረ እግዚአብሔር አንተ ጸጥ አለ። ግን አንተ ጸጥ አለብኝ። ድሬ የሚባለው ሰፈር እኮ ነው። እዚህ ጋር ጫማ ቤት አድርጎት ነው። ዋው ይሄ ዞረን ያለችው እዚች ጋር ያለችው ናታ እዚህ ጋር ነበር የሚሸጠው። ታዋቂ ያለች የሆነች ቤት እስኪ ዞረን እንያ። በፊት ይኸውላችሁ የምታውቁት አዳማን እንደዚህ ነው አይደል? ይሄ 12 ቀበሌ ማርያም መሀል ላይ እንትን አለው ምናምን ነገር ዘንባባ እሱን ተነስቷል። ቴምር ራሱ አልነበረው እኮ የማርማር አስፋልት ላይ ያያችሁ እዚህ ጋር ቁጭ ብለን እዚህ ጋር እንግዲህ በቃ ይሄ እርጥብ ሲሸጣል አይደል? እንደዛ ነው ባይሩ መንገድ ላይ ነው። እንውረድ እስኪ። ቁጭ ብለን እዚህ ጋር እንግዲህ አዘን እንበላለን። እንዳልኳችሁ ያው ትልቅ ቦታ አይደለም፣ በቃ መንገድ ላይ ነው የሚሸጠው። በጣም የሚጣፍጠው ሌላ ጊዜ ነው ባጃጅ ምናምን ነበር ባጃጅ ምናምን ነበር። ባጃጆች ቆመው ነበር፣ የሆነ እንደ ቤት ነገር ነበረች። አሁን አብዛኛው ጊዜ ፈራርሷል። ለዛ ልማት ላይ ነው ትላል። እዚህ ጋር በጠቅላላ እሱ ነበር እዛ ድረስ ተሻግሮ ጃኒ በቃ በጣም ነበር። ዩቲዩብ ምንድን ነው ጃኒ ዩቲዩበሩ የሚባል ልጅ አለ አለ። ምን አይነት ቪዲዮ ጃኒ አሜሪካ ሲና አዲስ አበባ ላይ መኪና ይዛችሁ አንበሳ ወዝሪ የጃኒ አድናቂ ይሄው የጃኒ አድናቂ ና ወዳለው በለው ጃኒ እንግዲህ አድናቂዎች በጣም ብዙ ናቸው። ያው እዚህ
እና ፋሚሊ እስኪ እናዝና ደግሞ ምግባችን ሲሰራ እየበላን እየጣፈጠን ያለውን ነገር ሪአክሽናችን እናሳያቸዋለን። ይሁን ኮች ስፔሻሉ ያው እንቁላል አለው። ዛሬ ቀኑ ሮብ ስለሆነ እዚህም ጾመኛ ነኝ፣ እዚህም ጾመኛ ነው፣ እዚህም ጾመኛ ነው። ምንድነው አንተ አይናፋርዩ እንኳን ያንተ ቪዲዮ ስለሆነ እሺ ቤተሰብ እንግዲህ እንዳያችሁት አልቃ ፏ ብላ መታለች። በጣም ብዙ ነገር ነው ያለው። የእውነት አገኘው ብሎ ዳጣውን በልቶ ምን መስሎ ነው? ምን መስሎ ነው የበላው? ምን መስሎ ነው ይመስለኛል። ዝም ብሎ ከተበላ ጣዕሙ ላይ መጣው ይችላልና እኔ ደግሞ ጣልኩት መቀላቀል አለብን። እሺ አባቴ ፈራው እኮ እና ዳጣ በልተ ኦሪጂናል ዳጣ ኦሪጂናል። ይሄን ነገር ያየኸው አማን የት ነበር? ይሄን ስቴይ ድሬዳዋ የድሬኮ በነገራችን ላይ ሰፈሩ ራሱ ይሄ አካባቢ ከድሬዳዋ ጋር ይመሳሰላል ብዙ ነገሮቹ ማለት ነው። ጋይስ ቤተሰብ በጣም አሪፍ ነው። እንብላ ብለናል። ትንሽ በዛ ላድርግላችሁ ላሳያችሁ በደንብ እንብላ። እና በነገራችን ላይ አምባሻ ክፍል ይሄ ቤት የሚሰራ ነው እና ብቻውን ከፈለጋችሁ ድንቹን ብቻውን ይመጣላችኋል። በአምባሻ ከፈለጋችሁ ደግሞ አምባሻ ልክ እንደዚህ አዛችሁ ይመጣላችኋል ማለት ነው። ማዘር ስሙ ምንድነው? ፔንቼራ እኮ ትክክል ነን ማለት ነው። ፔንቼራ ዞር ወጣም ወረደ ፔንቼራ ስሙን አልቀየረም። ፔንቼራ በፈለግ ማባያ ፈለጋችሁት ነው። ኖርማል ዳቦም አለ፣ አምባሻ አለ፣ እንጀራ አለ። የሙዙን ጣም የሚጣው ዘይቱ እንዲሁም ደግሞ ዳጣው የሚደብቀው መስሎኝ ነበረ፣ ግን ራሱን የቻለ ጣም አለ። ሙዙን ማስበላውማ ከሙዙ ጋር እንደዚህ በላውማ የራሱን የቻለ ጣም አለ። ጣሙ በጣም አሪፍ ነው። ፒስ ነው። ያን ያክል የሚደብር አይደለም እንደምታስቡት እና ደስ ይላል። የኔ ሙዝ በእንጀራ በልቼ ነው። ሙዝ በእንጀራ እንዴት ታምር ነው እንዴት አብሮ ሙዝ በእንጀራ ሞክሬ አላውቅም። አንተ ገኑራቸው አይደለም ባካ ማሪ ስፖርተኛ ስትሆን የማበላው ነገር የለም እያለ እኮ እንዴት ሙዝ በእንጀራ እንዴ ያዘው ነው አንተ አንተን ያዘው ነው ማን ነበር ረቦኛል ሲል ነበር? እኔ ነኝ። አንተ ና አንተን በለኸኛል። ሲጀመር እንደዚህ እኮ ነበር የሚበላው እኮ እንደዚህ ነበር የሚበላው። እኛ ዝም ብለን ፈረንጅ ሆነን እንጂ ከአዲስ አበባ ነው የመጣ ነው። ሰማችኋ? ምንም ዲያስፖራ አይደለ ነን እኮ በስታ ዲያስፖራ ሆነ ነው እኮ ዲያስፖራ። የት ነበርክ? እንቅልፋው የት ነበርክ? የት ነበርክ እኮ አንተ ዲያስፖራ አታውቅም እንዴ?
ምን አሁን ጃም ያረጋቸው ነው ባንክ ያንበሩት አዎ እኛ ጃም ያረጋቸው አንተ በዚያ ስትል ነበር አንተ ልምሰል እሱ ሹፌር ስለሆነ ልምሰል ብዬ ነው ፋሚሊ በጣም አሪፍ ቆይታ ነበር የነበረን በጣም ይጠማል ማዘር ቴንኪው እናመሰግናለን በጣም ነው እናመሰግናለን እና በጣም አሪፍ ነው አሪፍ ቆይታ ማለት ነው ነበረን በጣም ይጣፍጥ ነበር ደስ ይላል እኔ ተመችቶኛል አማኒ ያበደ ነበረ ዝልገና አብራላችሁ እንደዚህ ጸዴ ነበር እውነት በላ ነው ፈጨ ነው ይዘን አንዴ ነው ቴስቱ በፊት ካየው አንፃር አሪፍ ነው ቴስቱ አሪፍ ነው አይደል አው ግን ምን ተቀየረ የ100 ብር በጣም ትንሽ ይሆናል በጣም ተቀየረ ማለት ምክንያቱም ውድ ነው አይፈረድም በሱ ምክንያቱም አንተ ድንች ተወዷል ሰላጣ አለው ሙዝ አለው ቦለቄ አለው ምናምን ግን ያው ከበፊት አንፃር ነው ያልኩት እንጂ አሁን በአሁን አንፃር ከሆነ ምርጥ ነው ግን ያው ዘጫልን እንኳን ፒስ ነው 3 ሰው ዘጭ ብለናል አንድ ላይ የከፈልነው 220 ብር ነው የከፈልነው ውሃም 2 ሊትር ውሃ አለው አምባሻ 3 አምባሻ አለው ለዛ ነው እና ጋይስ አሁን ወደ ማብራት ኃይል ነው የምንገኘው ይሄ በጠቅላላ የምታዩት ሰፈር ማብራት ኃይል ይባላል ማብራት ኃይል ፏ ብለናል እንግዲህ ደስ ይላል አሪፍ በቃ የሚገርም ቆይታ ይዋት በእናታችሁ ከተማችን አታምር ይዋት ወደዚህ ሳርተራን በሚወስደው መንገድ ነው ይሄ ወደዚህ ወደኛ ሰፈር ትላለ ወደዚህ ደግሞ ወደ ፖስታ ቤት ነው የሚወስደው እና ደስ ይላል በጣም አዳማን በማታ ዞረናታል ደስ ይላል ሹፌራችንም ወዶታል አንዴ ነበር ተመቸ አሪፍ ነው ከበላ ምን ያክል ጊዜ ሆነሃል እዚህ ሰፈርም እያላት ወላማ እዚህ ሰፈር እያለ ማትበላ እዚህ ጋር እያለ መጥቻለሁ በጣም ዳንስ በምንሰራ ማለት ያው የዛሬ ስንት አመት መሰላችሁ 10 ምናምን አመት ይሆናል ወለ ለምናገር ወደ 10 11 ምናምን እንደዛ ይሆናል ብዙ ነው እንደዛ ከሆነ ረጅም ጊዜ ያኔ ያው በጣም ይሆናል እኔም ከዳንስ ህይወት አልወጣሁም ነበር እኔ አስታውሳለሁ ፖስታ ቤት አካባቢ እንገኛለን ጋይስ ፖስቲቷ አይመስልም ግን እንዳለ ግርግር በነገራችን ላይ ያው ፕሮጀክቱ እያለቀ ስላልሆነ የመንገድ ላይ ማብራቶችን ላታዩት ይችላልላችሁ ካለቀ በኋላ ሳሉት ጋይስ ሳሉት ካለቀ በኋላ ሌላ ታሪክ ነው ያበደ ነው የሚሆነው አስቡት ይሄ በጠቅላላ ማብራት ሲገባ አሁን ራሱ እኮ በከተማው በፎቆቹ ማብራት ምናምን ነው እንደዚህ በርቶ የምትዩት ግን የመንገድ ላይ ማብራቶች ከገባበት በኋላ በጣም ፒስ ነው የሚሆነው እሺ አባቴ ፒስ ነው የሚሆነው በጣም ያበደ ይሆናል እና በጣም እኔ ራሱ አልጠበቅኳትም እንደዚህና ታስገርማለች በዚህ በሁለት አመት ላለው እኔ በአንድ አመት ውስጥ ራሱ አዳማ ያልመጣ ሰው ይሄን ነገር ካየ እንትን ይላል ይገረማል እሺ ፋሚሊ በስተመጨረሻ ተመልሰናል አሪፍ ቆይታ ነበረን ከከተማውን ከማሳየት ጀምሮ እስከ ዲኒሽ ፔንቸራውን ጭምር ነው በዛ ነው ያሳረግነውና አሪፍ የሆነ ጊዜ ነበር የነበረን እና እንዴት አያችሁት ጋይሶች አማኒ ናቲ ከስንት ጊዜ በኋላ ወደ አዳማ መጣን አሪፍ ጊዜ ያሳለፍን ፔንቸራችንን በላን ምናምን አሪፍ ቆይታ ነበር ያው ሱራዝ እየበላን ነበር ነው አይደል እና አዳማ ናዝሬት ከመጣችሁ ጋይስ እነዚህ ቦታዎች ላይ ሂዱ እንዲሁም ደግሞ ከአንድ አመት ከሁለት አመት በፊት የመጣችሁ ናዝሬትን አዳማን የምታቋት ሰዎች አሁን ላይ ፍጹም ተቀይራለችና ትንሽ ያስገርማችኋል እና በጣም አሪፍ ቆይታ ነበረ በሌላ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ ያደርገን የዛሬ ቪዲዮ ይሄን ይመስላል ያዘው ወደ 10,000 መግባት አለብን ጋይስ ጃኒ ከመምጣቱ በፊት ብዬ ነበረ ነገር ግን ጃኒ በቅርቡ መምጣቱ አይቀርምና 10,000 ግን አስገቡኝ አልሰራማ ቪዲዮ አልተመቸኝም ከሆነ ጊዜ በኋላ አልተመቸኝምና ትንሽ ጠፍቼ ነበር የዛሬ ቪዲዮ ይሄን ይመስላል በድጋሚ ያዘው ሰብስክራይብ ያደርጋችሁ ያዘው